ከረመዳን በፊት በድብቅ ከሚሰራ ወንጀል አላህ እስከ መጨረሻው እንዲያላቅ ከፈለክ ይህንን ቀላል ነገር አድርግ። ይህም ቀላል ነገር ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀመው አድርጉ። ወንድም እህቶቼ ይሄ በድብቅ የሚሰራ ወንጀል በጣም ብዙ ሰዎችን ኢላ መን ረሒመላህ አላህ ያዘንላቸው ሲቀሩ ፈትኗል። ማግኘት ያለባቸውን ነገር በዚህ ወንጀል ምክንያት ሳያገኙ ቀርተዋል። አንዳንድ የእውቀት ባለቤቶች ምን ይላሉ? በድብቅ የሚሰራ ወንጀል በጣም ፈተና ከሆነብህ በድብቅ የሚሰራን ዒባዳ አብዛ ይላሉ። ለምሳሌ ከሌሊቱ ተነስተህ ማንም ሳያየህ ማንም ሳይሰማ አላህ ብቻ በሚያየህ መልኩ ተነስተህ 2 ረክዓ ለምን አይሆንም? ተነስተህ ስገድ። በቀኑን ክፍለ ጊዜ ሊሆን ይችላል። አላህ ብቻ በሚያየህ መልኩ ያ አኺ ለአላህ ብለህ 2 ረክዓ ስገድ። ማንም ሳያየህ ማንም ሳይሰማ ቁርአንን ከፍተህ ቅራ፣ ዚክር አድርግ፣ እስትግፋርን አብዛ። አስተግፊሩላህ አስተግፊሩላህ ማለትን አብዛ። ሱብሃነላህ ወቢሐምዲሂ ሱብሃነላህ አልዓዚም ማለትን አብዛ። ወንጀል ከሰራህ በኋላ እንዳትዘገይ። ሸይጣን እንድትዘገይ ነው የሚፈልገው። ለምን? ከዘገየህ በዚህ ወንጀል ላይ ሆነ እንድትሞት ነው የሚፈልገው። ነገር ግን አንተ ማድረግ ያለብህ ወንጀል ከሰራህ ወዲያው ተውበት አድርግ፣ ምህረትን ለምን፣ ሰደቃ አድርግ፣ ዚክር አድርግ፣ መልካምን ስራ አብዛ። አላህ እጅግ መሐሪ አዛኝ ነው። አላህ ይምርሃል፣ ከዚህ ወንጀል ያላቅሃል።